ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? በስደትም በአገርም ያላችሁ በሙሉ እንዴት ናችሁ? ደህና ናችሁ ወይ? ስደት እንዴት እያረጋችሁ ነው? አየሩ ተቀይሯል። በጣም ደስ ይላል። አሁን ወይዘር አሁን ወክ ማድረግ ነው። አሁን በጣም አሪፍ ነው የሆነው። አሁን ውጭ ወጥቼ ነበር። በጣም ደስ ይላል። አየር ተቀይሯል። እግዚአብሔር ይመስገን። እና እንዴት ናችሁ? ደህና ናችሁ ወይ? ሶሻል ሚዲያ እንዴት ነው? ቤይሩት ያላችሁት እህቶቼ እንዴት ናችሁ? ደህና ናችሁ ወይ? ምን ሆናችሁ? ምን ነካችሁ ልበል እንጂ ምንድነው እንደዚህ ያጨካከናል? ለምንድነው ይሄን ያክል ጭካኔን ከምንድነው የተማርነው? ሀገራችን እንዳይበቃን ስደት ላይ ምዝን ያክል ጭካኔ ምን አመጣው? የገዛ ጓደኛሽን አብራ ይበላች አብራ ይጠጣች ጓደኛሽን እንዴት ለመቆራረጥ ግን እንዴት እጅሽ እንዴት ታዝዘልሽ እህቴ? የእውነት ምን ሴጣን ቢያሳስትሽ ነው የገዛ ጓደኛሽን ቆራርጥሽ ሻንጣ ውስጥ አስገብተሽ ቆሻሻ ላይ የምትጥዩ? በምክንያት ነው። መልሰሽ ደግሞ ራስሽ እንደዛ አድርገሽ ደግሞ ልክ ጓደኛዬ ጠፋች ብለሽ ስትፈልጊ ትንሽ አይሰቀጥጥሽም? የእውነት ግን ፍርሃተ እግዚአብሔር ጠፋ እንዴ? ለምንድነው እንደዚህ ተጨካከን ነው? ምንድነው እሱ? ስንቱ ፈጣሪ ኧረ ተው ባካችሁ ተው። ምንድነው በቃ የምናየው ክፉ ነገር ብቻ፣ ምንም ጥሩ ነገር የሚታይበት ነገር ይጥፋ። እግዚአብሔር አምላክ ልቦና ይስጥሽ። እንደዚህ ያደረግሽው አብዛኛዎቹ ወደ ስደት የሚሰደዱ ወንድሞቻችን ራሳቸው እያገታችሁ የሚያግቱት ኢትዮጵያኖች፣ ብር የሚቀበሉት ኢትዮጵያኖች፣ የሚያሰቃዩት ኢትዮጵያኖች ምን አይነት ሞራል ነው ግን ያላችሁ? አረዋካችሁን ተው። እቺ ያልፋል እኮ ሁሉ ነገር በቃ ጥለኑ ነው የምናልፈው። ለምን እዚች ምድር ላይ ስንኖር ለምን ጥሩ ነገር ሰርተን ለማለፍ አንሞክርም? በቃ ምንም በቃ ለራሳችሁ ጥሩ ሁኑ። ለማንም ሰው ጥሩ እንትን ለማለት አትሞክሩ። ራሳችሁን እንኳን ጥሩ አድርጉ። በቃ ለራሳችሁ ለሰውም ሳይሆን ለራሳችሁ። የእውነት በጣም ነው የሚያስጠላ ያለው የእውነት። ምንድነው ይሄን ያክል? ፈጣሪ ሆይ አይዶን ነው መጨረሻ